ቋሪት ለመያዝ በአዴትና በጅጋ እንዲገባ ግዳጅ የተሰጠው ያገዛዙ ዙፋን ጠባቂ ሰራዊት ያልጠበቀው ከባድ ኪሳራ ደርሶበታል። ያፋገው ወታደራዊ አዛዥ ሻለቃ ዝናቡ ልንገረውና ምክትል ወታደራዊ አዛዥ ሻለቃ የኔዓለም ቀጥታ በመሩት ኦፕሬሽን በጠላት ላይ ከባድ ኪሳራ እንዳደረሱበት ታውቋል። የገረመው እንዳወቅና አረንዘው ዳሞት ብርጌዶች በጋራ በመሆን ዛሬም ለሶስተኛ ቀን ከጠላት ጋር እየተፋለሙ ይገኛሉ። ከባድ የተባለው ትንቅንቅም ተካሂዷል። በዚህ ግንባርም ሻለቃ ዝናቡ ልንገረውና ምክትል ወታደራዊ አዛዡ ሻለቃ የኔዓለም በቀጥታ ግንባሩን እየመሩት እንደሚገኙ ታወቀ ሲሆን ያገዛዙ ወታደር ከቀላል መሳሪያ እስከ ከባድ እየተጠቀመ ይገኛል። እስካሁን ድረስም ለቁጥርና ለማመን በሚያስቸግር መልኩ እያለቁ እንደሚገኙ እየተነገረ ይገኛል። በአሁኑ ሰዓትም በሶስቱ ብርጌዶች ያለው ውጊያ በድል ታጅቦ እየገሰገሰ ነው። ላኛው መረጃችን በአሁኑ ሰዓት በደብረ ኤልያስ ወረዳ የሚገኘው የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም አደጋ ላይ መውደቁ ታውቋል። ምክንያቱ ደግሞ ያገዛዙ ወታደሮችን በገዳሙ ዙሪያ እንደ አዲስ ከባባድ የሚባሉ መሳሪያዎችን እንዳስጠጉ ታውቋል። በሶስቱ ብርጌዶች የዋለው ውጊያ ትልቅ ድል አስመዘገበ። በዛሬው ዕለት የቄንጌታ የፍትሐ ንጉሴ 6ኛ ክፍለ ጦር ሶስቱ ብርጌዶች የበረኛው ቀስተ ደመና ብርጌድ፣ የበላይ ዘለቀ ብርጌድ እንደዚሁም በረኛው ጅበላ ሙተራ ብርጌድ በደብረ ኤልያስ ወረዳ በተለያዩ ግንባሮች ውጊያዎችን አድርጓል። በአርበኛ ድረስ አለማየሁና በአርበኛ ነጋ መኮንን የሚመሩት አናብስቶቹ የቀስተ ደመና ፋኖች ሲዋጉ ያሉት በሶስት ግንባር ሲሆን በጀረብስና በየጠጠር ቀበሌ የነበረውን የቀስቶቹ ግንባር መድፍና ዙ 23 አስከትሎ ወደ ጓይ የወጣውን ተጨማሪ ጠላት ጦር መንገድ በመዝጋት ገትረው ሲውሉ ዋናውና ከባድ ትንቅንቅ የነበረበት ታላቅ ድልም የተመዘገበበት ውጊያ የተደረገው በምችግ አፋፍ በከመሸገው የአብይ አህመድ ጨፍጫፊ ቡድን ጋር ነበረ። የጨፍጫፊ ቡድን ወደ ምችግ አፋፍ የወጣበት በትላንትናው ዕለት ሲሆን በወረዳችን በሚገኘው የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም ዳግም ለማውደምና ከ2015 ዓመት የግንቦት ወር ጭፍጨፋ የተረፉ መናንያን ፈጽሞ ለማጥፋት ነው አንዳች አጀንዳ ይዞም ወደዚህ የተጠጋው። በዛሬው ዕለትም ቀስተ ደመናዎቹ ሃይማኖታችንን አናስደፍርም ገዳሙን አናስነካም በማለትም በምችግ አፋፍ ላይ ላስጨራሽ ውጊያ ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 10 ሰዓት የተደረገ ሲሆን ጠላት የውሃ መጠጫ ወንዙ ሳይቀር ተይዞበት ስለነበረ በግዳጅ ሰብረው ውጣ በተባለ ትዕዛዝ መሰረትም ቀስተ ደመናዎቹ 3 ጊዜ ለመጣስ ሞክሮ ሶስቱም ዙር ቀስተኞቹ አመል አድርገውታል። ጠላት በአሁኑ ሰዓትም ለቁጥር የሚያዳግት ሙትና ቁስለኛ እየለቀመ እንደነበረ ከባድ ቁስለኛም ራሱን እየረሸነ እንደነበረ በአካባቢው የነበሩ ምንጮቻችን ጠቁሟል። በዚህ ውጊያ ከተገኘው ድል በዘለለም በጣም የሚደንቀው በፈጣሪ ጥበቃ ከወገን ጦር ምንም አይነት ጉዳት አለመድረሱ ነው። በሌላኛው ግንባር ደግሞ ፈጥኖ ደራሾቹ የበላይ ዘለቀ ብርጌድ፣ የበረኛው ጅበላ ሙተራ ብርጌድ በደብረ ኤልያስ ከተማ ድረስ ዘልቀው በመግባት በጠላት ካምፖች ላይ ተኩስ በመክፈት ያገዛዙን ጦር ሞትና ቁስለኛ አድርገውታል። በዚህም የምችጉ የጠላት ጦር ለማገዝ መድፍና ዙ 23 አጅበው የወጣው ያገዛዙ ወንበር ጠባቂ ወንበዴ ስብስብ በማስደንገጥ ተመልሶ ወደ ጉድጓዱ እንዲገባ አድርገውታል ሲሉ የአማራ ፋኖ በጎጃም የቄንጌታ የፍትሐ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን አያይዞ ተናግሯል። በአሁኑ ሰዓት ነገር ግን አስቀድሞ የነበረው ያገዛዙ ወታደሮችም ወደ ምችግ አፋፍ የብሔረ ብፁዓን አጼ መልካ ስላሴ አንድነትን ገዳም ጭምር አደጋ ላይ እንደጣለው ብዙዎቹን እየተናገሩ ይገኛሉ። ሃይማኖት አጥፊው ቅርስ አውዳሚው የአብይ አህመድ መከላከያ ሰራዊት በወረዳችን የሚገኘውን ይህንን ታላቅ ገዳም በድጋሚ ለማውደምና የቀሩትን መነኮሳት እንዲሁም ጠበልተኞቹን ለመጨፍጨፍ ወደ ገዳሙ እጅጉንም ተጠግቷል የተባለው በእርግጥ ከየካቲት 27 2017 ዓ.ም ጀምሮ ጉዞ የጀመረው ይህ የወንበዴ ስብስብ በትላንትናው ዕለት ግን የጓይ ከተማን አልፎ ገዳሙን በከባድ መሳሪያ ለመደብደብ በሚመቸው ቦታ የምችግ ሚካኤል ተራራ አፋፍ ላይ ደርሶ ነበር። የቀስተ ደመና ፋኖቹ ወደ ገዳሙ ለማስገባት በዛሬው ዕለትም ከጠዋቱ 12 ሰዓት ጀምሮ ከባድ ውጊያ አድርገው በርካቶቹን ድባቅ መጥተዋቸዋል። ከዚህ በፊት እንደሚታወቀው በ2015 ዓ.ም ከጥር 24 ጀምሮ ብዙ ጥፋት አድርሰውበታል። ከግንቦት 18 እስከ 24 ሺህ ጦር በማዝመት በከባድ መሳሪያ በመደብደብ ገዳሙን በማውደም ከ500 በላይ መነኮሳትና ጠበልተኞቹን ጨፍጭፈው ዓለም የሚያውቀው እውነት ነው። በዚህ ገዳም የተደቀነው አደጋ ጊዜ የማይሰጥ ጉዳይ ስለሆነ የኢትዮጵያ ሕዝብ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ሊያውቁልና የተቋሙ ድምጻቸውን ሊያሰሙ ይገባል። ምክንያቱም በአሁኑ ሰዓት እንደ ቀድሞ ገዳሙ ድረስ ወርዶ የገዳሙን
አባቶች መጨፍጨፍ አይችልም። ምክንያቱ ዙሪያው በሙሉ በፋኖ ታጥሯል። አሁን ያደረገው ምንችክ ተብሎ በሚጠራው አካባቢ ጋር ትላልቅ የሚባሉ ከባባድ መድፎችን ጭምር እያጠመደ ይገኛል። ከርቀት የብሔረ ብፁዓን አጼ መልከ ስላሴ አንድነትን ገዳም ለመምታት እንዳሰበ ነው ምንጮች የተናገሩት። በሌላ መረጃ በአማራ ክልል መንግስት አስተዳድረዋለሁ በሚለው ቀጠና ግሽ አባይ ሰከላ ከሚገኘው ንግድ ባንክ በሚሊዮን የሚቆጠር ብር በመንግስት ወታደሮች መዘረፉ ይታወቃል። የህዝብ ልጅ ሆኖ ፋኖ ዘረፋ ከተፈጸመበት ቀን ጀምሮ በቦታው የደህንነት ክንፉን በማሰማራት 1 ሚሊዮን ብሩን በቁጥጥር ስር አውሏል። የህዝብ ልጅ ፋኖ በቁጥጥር ስር የዋለውን 1 ሚሊዮን ብር ለባንኩ ለማስረከብ የባንኩን ስራ አስኪያጅ በማነጋገር ከስምምነት ተደርሷል። ገንዘቡ እንዲዘረፍ ያቀዱትን ያቀነባበሩትና በወንጀል ውስጥ የተሳተፉትን ሁሉ አካላት በቁጥጥር ስር ለማዋል ምርመራው ቀጥሏል። ህብረተሰቡ ከፋኖ የደህንነት የጸጥታ መዋቅር ጋር በመሆን ወንጀለኞችን ከገቡበት ገብቶ ለመያዝ በተደረገው ጥረት ከፍተኛ ሚና ተጫውቷል ሲሉ ምንጮች ተናግረዋል። ላኛው ዘገባችን ደግሞ እጅግ ከባድ የተባለ ውጊያ እየተካሄደ የሚገኘውና እነሆ ዛሬም ሶስተኛ ቀኑን ያስቆጠረው ቋሪትን ለመያዝ የሚደረገው ግብግብ ነው። ቋሪትን ለመያዝ በአዴትና በጅጋ እንዲገባ ግዳጅ የተሰጠው ያገዛዙ ዙፋን ጠባቂ ሰራዊት ያልጠበቀው ከባድ ኪሳራ ደርሶበታል። ያፋጎ ወታደራዊ አዛዥ ሻለቃ ዝላቡ ንገረውና ምክትል ወታደራዊ አዛዡ ሻለቃ የኔ ዓለም በቀጥታ መርተውታል በተባሉ በዚህ ኦፕሬሽን ቁጥሩ ቀላል የማይባል ያገዛዙ ወታደርን በአሁኑ ሰዓት እንደ ቅጠል እየረገፈ እንደሚገኝ ምንጮቼ ገልጸውልኛል። ከጠዋቱ 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ነው። ብራዳማንም ለመቆጣጠር አስቦ የነበረው አገዛዙ ወታደር ያላሰበው እርጅብኝ ወጥቶበታል። ገርመው እንዳወክና አረንዘው ብርጌዶች እጅግ በሚያስደንቅ መናበብ ሁለቱ በአሁኑ ሰዓት ከባድ የተባለ ገድል እየሰሩ ነው። በጋራ በመሆን ለሶስተኛ ቀን ከጥላት ጋር እየተፋለሙ ይገኛሉ። ጥላት ወደ ቋሪት ለመግባት በአዴትና በጅጋ በኩል ትዕዛዝ ተቀብሎ አቅጣጫዎቹን ቀይሶ የነበረ ቢሆንም በጀግኖቹ ብርቱ ክንድ ግን እየተወቀጠ እንደሚገኝ የታወቀው የሚያስገርመው ነገር በዚህ ውጊያ የአማራ ፋኖ በጎጃም ወታደራዊ አዛዥና ምክትል ወታደራዊ አዛዡ ሻለቃ ዝናቡ ልንገረውና እንደዚሁም ሻለቃ የኔ ዓለም በቀጥታ በመሩት በዚህ ኦፕሬሽን በርካታ ያገዛዙ የቡድን መሳሪያዎች ጭምር ሳይቀሩ እየተማረኩ እንደሚገኙ ታውቋል። እስካሁን ድረስም ከባድ የተባለ የጨበጣ ውጊያ እየተካሄደ እንደሚገኝ ምንጮች ገልጸውልኛል። ከሰሞኑ በመላው አማራ ግዛት የተጀመረው ውጊያ በተለይም በጎጃም ቀጠና ዛሬ 5ኛ ቀኑን አስቆጥሯል። በርካታ ካምፖችም እየተሰበሩ ይገኛሉ። አገዛዙ ለ8 ወራትና ለ9 ወራት ተቆጣጥሯቸው የነበሩ ትላልቅ የተባሉ ምሽጎችም ጭምር እየተደረመሱ ነው። ፋኖ እስከዛሬ ትግሉን ከጀመረበት ቀን አንስቶ በአሁኑ ሰሞን ያገኘው መሳሪያ እጅግ ከባድ የተባለና በአይነቱ ልዩ እንደነበረ የተለያዩ የፋኖ የብርጌድ አመራሮችም እየተናገሩ ይገኛሉ። የሰዓቱ ዘገባዎቻችን እነዚህ ነበሩ። በሌላ መረጃ ሰዓት እስከምንገናኝ ሰናይ ጊዜ ተመኘው።